እኔ በበረከት አምናለሁ። የጊዜ በረከት የሚል ሐሳብ አለኝ። ለምሳሌ ሰዎች በመንፈሳዊው አውድ አስራት ያወጣሉ ነው፣ ከ11 ይሰጣሉ። ለምንድን ነው ተብሎ ሲል ገንዘቡ እንዲባረክ ነው። ሌላ ምን ትርጉም አለው አይደል? እንጂ እግዚአብሔር ድሃ ሆኖ የምታበድረው አይደለም፣ የሰጠህ ነው። ግን መልሶ እና ለምሳሌ ሰዎች እኔም አንተም 10,000 ብር ደሞዝተኛ እንሁን ቢባል ወይኔ ወይ አንተ በጣም ተትረፍርፎ ሰተኸው አላልቅ ብሎ ለምን ለአንተም ትጠቀምበታለህ? ወይኔ ወይ አንተ ደግሞ ወዲያው አልቆ የት ገባ አመድ ሆነ ልትል ትችላለህ ነው። ሰው አስራት ስጥ ሲባል እንትኑ ይባረክልህ ነው ማለት ነው አይደል? ብር ይባረክልህ ነውና እኔም በጸሎቴ መካከል የጊዜ በረከት እንዳገኝ እጸልያለሁ። የጊዜ በረከት ማለት 24ቱ ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓቱ ሁሉ የተያዘ በመሆኑ ትንሽ ገፋ እንዲል አመኛለሁ፣ አስባለሁም ሆኗልና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩና ወደ 8,000 ምናምን ገጽ ሆኗል መጽሐፉ። በገጽ ብቻ ዝም ብሎ ፕላስ ያው እንዴት የሁሉ ነገር ተጻፈ ብሎ ራሴን እጠይቀዋለሁ። አይ ግን አንዳንዴ ሱፐርናቹራል ነገር አለ፣ የጊዜ መባረክ አለ፣ የእድሜ መባረክ አለ፣ የብዙ ነገር መባረክ አለና በረከት በጣም ብዙ ነው። እና የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው። 222 ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው። ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው። በእኛው ትምህርት ማለት ነው መጽሐፎች ላይ አብራርቼ ጽፋቸዋለሁ። 222 ማለት በረከት ነው ማለት ነው። እና አይኖ አውቀዋለሁ ያንን ሰው አንዳንድ ጊዜ ሁሉንም ነገር በራሴ ሰራሁት፣ በራሴ ሞከርኩት፣ ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራሁት ሲባል እየተጨመረ ላለው ይጨመራል፣ ይሰጣል። ምክንያቱም የሚባክን ጊዜ አይደለም፣ የሥራ ጊዜ ነው። ሚሽንህን ታውቀዋለህ፣ ሰርተ ማለፍ ያለብህን ነገር ትረዳዋለህ። ስለዚህ ሊጨመርልህ ይገባል፣ ከሌላውም ከማይሰራውም ቢሆን ላንተ ጊዜው ማለት ነው። ስለዚህ የሆነ ቴክኒክ ወይም መንገድ አለ። አንዳንዴ በጣም ብዙ መስራት እንፈልጋለን፣ አንድም ጠብ አይልም። እንኳን 28 መጽሐፍ ይቅርና ሰው የሚቀየርበት ጥልቅ የሆኑ ኢትዮጵያዊ መንፈሳዊ ጥበቦችን የያዘ ይቅርና አንዳንድ ጊዜ ሰው ትንሽ ነገር ለማድረግ ሞክሮ አይሆንለትም። እና ተመልካቾቻችን እንደዚህ ውጤታማ የሆኑ ዘንድ እንደው ጊዜያቸው እንዲባረክ ማድረግ ያለባቸው ነገር አለ በዓለማቸው ዙሪያ? ከባድ ጥያቄ ነው። እንዴት መልስ እንደምመልሰው አላቅም። ግን አንዳንደው አንኳኩ ይከፈትላቸዋል የሚላል አይደል? አሁን እኛ ብዙ ጊዜ ሳናንኳኳ ነው እንዲከፈትልን የምንፈልገው። ካልተከፈተም እስኪከፈት ማንኳኳት ነው። እዚህ መጽሐፌ ጀርባው ላይ ያስቀመጥኩት ነገር አለ። ምን ይላል? ፊደላት ይላል የሆነ መሰላል ናቸው ብዬ ጻፍኩና አንድ ሰው የሚደክመው እስኪከፈትለት ነው። ማንኳኳት አለበታል። በጣም ስታንኳኳ ዝናብ ከሆነ ጀርባ ላይ ያርፋል። ምን ይላል? በጣም ትዳከማለህ። ግን ከተከፈተልህ በኋላ ነው። ቤት ገባ ልፋት የለም፣ ከዛ በኋላ ቁጭ ማለት ነው። እና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። እና ምን ይባላል? ለምሳሌ በጸሎት ዓለም 2 አይነት ጸሎት አለ ይባላል። አንሳሐ ሶ ከናፍር ማለት አድርግልኝ የምትለው የስጋ ጸሎት ነው። የተከፈተላቸው ሰዎች ግን ይሄን አይፈልጉም፣ በውስጥ ይጸልያሉ አይነት ነው። ኦልሬዲ ተከፍቶልሃል፣ አልፋ እግዚአብሔር ከፍቶልሃል፣ ምንም የምትጨነቀው ነገር የለም። እና ይሄ ድካም ያለው ነገር ይቆማል ነው። የድካም ይሄ አለ አይደለ? ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ። ኦልሬዲ ተከፍቶልሃል እና ታንተን ማርያም እንሆናለን ማለት ነው ይሆናል። እንደዛ በለው። እና አሁን የምመክረው ምንድነው? እስኪከፈትላቸው ያንኳኩ። ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል። ስለዚህ አንድን ምግብ በመቅመስ እንጂ በማየት ታውቀው አትችልም። እና ይቅመሱት ነው ያንኳኩ እግዚአብሔር ጋር። ከከፈተላቸው በኋላ ግን ብዙ ድካም የለው፣ ጊዜም ራሱ ይታዘዛል። ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ። በጣም መጨረሻ ላይ ራሴ ጥቅስ ነው። ምን ይላል? አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል። ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች ነው። በጣም ልዩነት አለው።
ተፈጥሮ መስማት እውቀት ነው። ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። ኮንቨርሴሽን ተጀምሯል እና ትግባባላችሁ። ቻይና ሀገር ሄደ አማርኛ ብታወራ አይሰሙም፣ አንተ ማትሰማም። በቃ መደነቋቆር አለ አይደል? አሁን ቅድም ያልኩ አይነት ነው። በጣም ስትለው ገብቶኛል። መደነቃቅ፣ አለመሰማማት ደረጃ ላይ ትደርሳል። ሁሉም ነገር እንትን ይልብሃል። ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው። ግን አሁንም ማንኳኳትም ሲባል በሐሳብ ነው፣ በስሜት ነው፣ በእርጋታ ነው፣ ጨረቃን እያየን ነው። እንዴት ነው አሁን? እሱ ነው ትልቁ ጥያቄ። መንገዱ ብዙ ነው ማንኳኳት። ለምሳሌ አንድ የተለጎመ ፈረስ ሁልጊዜ የሚያየው ፊት ለፊቱን ነው። ዞር ብሎ እንኳን የማየት እድል የለውም። ሜንስትሪም ሳይንስ ላይ ስንማር እንደተለጎመ ፈረስ ነው። በቃ በዚህ ነው የሚልህ እንጂ እንዲህ እንድታይ አይፈቅድልህም። ይሄማ ስህተት ነው ይልሃል፣ ወስኖሃል። ዶግማ አላቸው። አዎ ያ ዶክትሪኑ የሳይንሱ እጥር ያደርግሃል። ግን እንደኔ በቀላሉ ሰዎች ቢጠቀሙበት ምለው ብዙ ጊዜ አነሳዋለሁ። 5 ከሆነ ግባቸው 3 ሲደመር 2 ቢደምሩ ትክክል ናቸው አይደል? ለምን ግን 3 ሲደመር 2 ይደምራሉ? 0 ሲደመር 5 ነው። 100 ሲቀነስ 95፣ 85 ሲቀነስ 80፣ 75 ሲቀነስ 70 ኢንፋይናይት ነው ማለት ነው። እንትኑን ሰርክል ነው፣ እውቀቱ ሰርክል ነው። እና ምንጊዜም ሰርክል ጥሩ ነው። 360 ዲግሪ ስታይ በሩን ታየዋለህ። ቁልፉ በየትኛው ነው? ፓስወርዱ የትኛው ነው? ያንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው። ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው። 360 ዲግሪ ማየት ነገሮቹን በቀላሉ እንድትረዳቸው ያደርጋል። አብዛኛውን ጊዜ እኛ ለምሳሌ ሃሎ ስታይ፣ ለምሳሌ ቅዱሳን ስታይ ለምሳሌ ሰርክል ነው ላይ ጭንቅላታቸው አይደል? ሰርክል ነው። ለምሳሌ ግራጁዌሽን እንትን ስትመለከት ግን ስኩዌር ነው፣ 4 ማዕዘን ነው። እንትን ነው። አሁን ለምሳሌ እንደዚህ አይነት ማለት ነው። ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ የምትኖረው ለቁስ ነው፣ የምትሞተውም ለቁስ ነው። እንትን የለውም የሊቅነት። አሁን ለምሳሌ የሊቅነት የኢትዮጵያው እውቀት ሰርክል ነው። ጥምጥ ከመጠምጠም መማር ይቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለህ እሳት፣ ውሃ፣ ነፋስ፣ መሬት ማተር ውስጥ እየተመላለስክ ስፒሪትን ወይም ፔንታግራም 5ኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው። በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድነው? ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣም ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብ ሲባል ሊሞት ይችላል። ይሄኛው ሰው ግን አይሞትም። ሌላ ዓለም አለኝ ይላል። ልዩነት አለውና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ። ምግብ በላው መራሱ በክብ ሳህን ነው። ቤተክርስቲያኖቻችን ክብ ናቸው። ብዙ ነገራችን ሰርክል ነው እና ይሄ አስቤው አላቅም። ላይክ ዩኒቨርሲቲ ተመርቀን ስንወጣ የሚሰጡን ነገር 4 ማዕዘኑ ውጤቱንም አይተነዋል። እኔ አሁን ከዩኒቨርሲቲ ተመርቄ ወጥቻለሁ። ህይወቴ ላይ እዚህ ገባ የሚባል ምንም ጥበብ አላገኘሁም። ምንም ማለት እችላለሁ። በዚሁ አጋጣሚ ካነሳው አይቀር ለምሳሌ ሁላችንም የመጀመሪያ ዲግሪያችን ስንማር 2ኛውንም 3ኛውም ስንማር ትሬንዱ ተመሳሳይ ነው። ለምንም ብለን አንጠይቅም። ለምሳሌ መነሳንስን ከቀኝ ወደ ግራ ዙር ይልሃል። ግዴታ ታዞራለህ። ግራ ምንድነው? ግራ መጋባት ነው። ግራ ምንድነው ብለህ ታየዋለህ። አሁን በ16ኛው ክፍለ ነገሮቹ ሲጀመሩ ምንድነው ትልቁ ነገር? ዝም ብለን እንደው ሰፋ አድርገን እንየው ነው። እንደ ዕውቀት ሰው ካየነው የቀኝ የአንጎል ክፍልህና የግራ የአንጎል ክፍል አንድ አይደለም። የቀኙ ሞር መንፈሳዊ ነው። ተመስጦ ይወዳል፣ ዜማ ይወዳል፣ ጥበብ ይወዳል። ቋንቋ የሚባል አይወድም፣ የክርክር አይወድም፣ ሎጂክ አይወድም። ሎጂክ በቃ WH ኩዌሽን አይልም። ሞር ብሌሲንግ ነው የሚያምነው። በረከት 5 እንጀራ 2 ዓሣ 5000 ሰው አጠገበ ቢባል ይሄኛው ያምናል። ይሄ ግን እንዴት ይላል? እንዴት ይላል? እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል። በአብዛኛው ጊዜ ጥናቱ አሁን የተደረሰበት ጥናት ነው። ይሄ ደግሞ ኢንቲዩሽን ነው፣ ቀልብ ምናምን የሚባለው ነገር አለ። ይሄ ግን ቋንቋ፣ ማቴማቲክስ ምናምን ሎጂክ የሚወድ ነው። ሜንስትሪሙ ሳይንስ እስከ 10 ምናምን ዓመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደ ነው ያስተማረው ነው። ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም።
አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነው ተባላል አለቀ። እና ይሄንን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝዞ ኦሬዲ ሎክድ ሆኗል፣ ተቆልፏል። መንፈሳዊ በረከት ማግኘት አትችልም። ስለዚህ ግራህ ነው፣ ለግራህ ነው የተሰጠው። ስኩዌር ነው እሳት ውሃንም ለማተር ነው የኖርከው። ትምህርትም ማተር ነው፣ ቁስ ነህ አንተ ራስህ ለቁስ ነው የኖርከው እንጂ መንፈስ እንዳለ ነፍስ እንዳለ አታውቅም። እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለና ለምሳሌ ሐዋርያት ከጌታ ጋር ያሉ ብስታ በርክቶ ይመግባቸዋል፣ ይታመሙ ይፈውሳቸዋል። የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶሱ ይገርመኛል። እና አሳ ወደ ማጥመድ ስራ ተመለሱ፣ ወደ ኋላ ልፋቱ ወደ ልፋቱ ህይወትና ይታገላል። አንድም አሳ መረብ ውስጥ አልገባም ይላል እና መረቡን በቀኝ ጣሉት ይላል። በቀኝ ሲጥሉት 153 አሳዎች ተገኙ ነው። ትልልቅ አሳዎች ናቸውና መረቡ አልተቀደደም። ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው የማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለ ፍሙ ጋር። አስቦ ውስጥ የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁሉ ጊዜ ያሳስበኛል እኔ። እና ቀኝን መከተል፣ ቀኝ ኃይል ነው፣ ቀኝ ብርታት ነው፣ ቀኝ ጥንካሬ ነውና ዓለሙ ግን በቃ ስግብግቡ ዓለም ወደ ግራ ነው የሚመራ፣ ግራ ነው የሚያጋባ። ለቁስ ነው የምትኖረው፣ አለቀለ በቃ ቁስን ካጣህና ከአንድ ዕውቀት ወደ ሌላ ዕውቀት መሻገር ነው የሚሉት ከቀኝ ወደ ግራ። ለኔ ግን ስሜት አይሰጠኝም እኮ ከአንድ ዕውቀት ወደ አንድ ዕውቀት ከሆነ ለምን ከቀኝ ወደ ግራ ሆነ? እና የተማርኩትም ዩኒቨርሲቲ ያለው አጠቃላይ ከሃይስኩል ጀምሮ እስከ ትልቁ ድረስ ግራ ብሬኔን የሚሞርድ እንጂ ቀኙን ዊዝደምን የሚያነሳሳ አርትን የሚያነሳሳ ዜማን የሚወድ ኢንቲዩሽን የሚወድ አይደለም። አንድም ቦታ እንዳውቅ አልተደረኩም ነው። ስለዚህ ሰዎች እንግዲህ መረባቸውን በቀኝ ጣሉ። በጣም ይገርማል። መጽሐፍ ቅዱስ በብዙ መንገድ መረዳት እንችላለን። እና እዚህ ጋር ግን አንድ የመጣልኝ ነገር ምንድን ነው ሜንስትሪም ሚዲያ ስትል አለ። አሁን ደግሞ እየመጣው ያለው ከሜንስትሪም ወጣ ያለው ሳይንስ አለ። ኦልሞስት መንፈሳዊነት ላይ የሚያተኩር ኢንቱዊሽን ላይ የሚያተኩር እምነት ምን እንደሆነ የሚያጠናው ኳንተም መካኒክስ አለ። እሱ ነው የሜንስትሪሙ ተቃራኒ ማለት ይቻላል። እንግዲህ ገና ነው። ምንድነው መሰለ ለምሳሌ አጠቃላይ ዩኒቨርስ ኮስሞሱ ስናየው 100% ብለ ይሄው አሁን 100% ለሶስት ነው የተከፈለው። በአይን የሚታየው በመሳሪያ የሚታየው በአጠቃላይ ያለው ነገር ኦልሞስት 5% ነው። ሳይንስ እኮ 5%ን ብቻ ነው የሚያውቀው። ኦርዲናሪ ማተር ኦልሞስት 5% እንበለው ራዲዬሽንን ጨምረን። ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው። እንደገና ደግሞ ዳርክ ኤነርጂ አለ። ዳርክ ኤነርጂ ኦልሞስት 73% ነው፣ ኃይል ነው ማለት ነው። ሌላ ደግሞ 27 ምናምን። እነዚህ ነገሮች ኦልሞስት 95%ቱ ማይታይ ነው። ዓለም በሰራው መሳሪያ ልታየው ማትችለው ነው። ስለዚህ ብላክ ሆልስ፣ ኮንስቴሌሽንስ፣ ስታርስ እነዚህ ነገሮች ሁሉ 5 ውስጥ የሚጠቃለሉ ናቸው። ሁሉ ኮስሞስ የምናየው ማለት ነው። አዎ ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ። ስለዚህ ለምን 5%ቱ ላይ ደክማለሁ ነው? 95 ውስጥ ለምን አክሰስ አላደርግ? መብቴ ነው። ምክንያቱም እኔ ስጋ ነፍስ መንፈስ ነኝ። እንደ ስጋዊነቴ በማየው በምሰማው በምዳስሰው 5%ቱን አያለው። ጆሮዬ ድምጹን ሊሰማ ይችላል፣ ከርቀት ከሆነ ላይሰማ ይችላል። መዓዛውን ላሸት እችላለሁ፣ በእጄ ልዳስስ እችላለሁ። በግሬ ነፍስና መንፈስ አለኝ። እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ቱን እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ነው። ለምን አደከመኝ? እና አይ ቲንክ ወደዛ እንሂድ ነው። ግን አሁንም ቢሆን ገና ነው። እንደኔ ዳዴ ነው ሳይንሱ ምለው ማለት ነው። ገና ወደዛ ወደ 95% የመገቢያው እንትን በጣም ገና ነው። ለምሳሌ አባቶቻችን ከዛ አልፈው አሁን ለምሳሌ የሆነ ብርሃን አየው ከማለት አልፈው መላእክትን አወሩ ይባላል፣ ሰማያትን አዩ ይባላል። 10 የደረጃዎች አልፈዋል፣ 10 ስቴፕስ አሉ። ያ ማለት እኮ 95% ውስጥ ገብተዋል ማለት ነው እነዚህ ሰዎች። ለምሳሌ በእኛ በኢትዮጵያ ዕውቀት 10 ደረጃዎች አሉ እዛ ላይ መደርስባቸው። ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ። ጥሩ ነው ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው። ግን ይሄ በቀላሉ
በእነሱ በሄዱበት ደረጃ ብናየው 10 ደረጃ ቢከፋፈለው 3 ስቴፕስ እንደመሰላል በለው ላደር ነው። ይወጣሉ ይወርዳል አይነት ነው ማለት። አንደኛው የስጋ ሁለተኛው የነፍስ ሶስተኛው የልቡና ቅድም እንዳልኩ አልፎ መሄድ ማለት ነው። ስጋው ላይ 3 ደረጃዎች አሏቸው። የመጀመሪያው ደረጃ ስጋቸው ንጹህ ሲሆን ማለት ነው ደረጃ አለው። ምርምሩ አድካሚ ነው። ቅድም እንዳልኩ ማንኳኳቱ ነው። ይሄ ኦሬዲ ከተከፈተል በኋላ ያለውን ነው የምናወራውና ለማጮች ግራ እንዳይጋቡ ለማለት ነው። ስጋቸው ንጹህ ሲሆን 3 ደረጃዎች ያሳልፋሉ። የመጀመሪያው ደረጃ ጽማዌ ይባላል። ሁለተኛው ደረጃ ልባዌ ይባላል። ሶስተኛው ደረጃ ጣዕመ ዝማሬ ይባላል። ይሄ ማለት ምንድነው? ጽማዌ ማለት ድንቁርና ማለት ነው። ድንቁርና ሲባል የጆሮ መደንቆር አይደለም። እዚህ ላይ ጸጥ የማለት ኃይል ያገኛል ነው። ሁከት ቀጥ ይላል ነው። በቃ ዓለሙ ያለውን የኳኳታውን ጫጫታው ምናምን የመስማት እንትናቸው ከአርምሞ ይለያል። አርምሞ ዝምታ ነው። ጽማዌ ግን ውሳጣዊ ነው። አርምሞ ዝም ልትል ትችላለህ። ይሄ ግን ይሄኛው ግን ጽማዌ የውስጥ ነው፣ ውሳጣዊ ነው፣ የነፍስ ነው። እና እዚህ ደረጃ ላይ ሲደርሱ ኢቭን መላእክት ሊያዩ ይችላሉ፣ ግን ስማቸውን ሊያውቁ አይችሉም። ለዛ ነው ጽማዌ ድንቁርና መባሉ። መልአኩን አይተኸው ግን ለምን እንደመጣ አታውቅም። ታይቶ ይሰወራል ነው፣ ገና ነው። ወደ ሁለተኛው ደረጃ ላይ ሲደረስ ልባዌ ይባላል። ይሄ ማስተዋል ደረጃ ላይ ይደርሳሉ ማለት ነው። በጣም ትልቅ ደረጃ ነው። የምታየውን ማወቅ። ፀሐይን ታያታለህ። ፀሐይ ናት ለኔ ላንተ፣ ለነሱ ግን አይደለችም። ጨረቃ ሌላ፣ ከዋክብት እጽዋቱ ሁሉ ህይወት አላቸው። ማስተዋል ይጀምራሉ ነው። ሶስተኛው ደረጃ እንደ ቅዱስ ያሬድ ጣዕመ ዝማሬ ነው። ይሄን ስታልፍ የማመስገን ሀብት እና እያንዳንዱ ለምሳሌ የምትጸልየውን ጸሎት ታውቀዋለህ። ዝም ብለህ ንንንንን እያልክ አትልም። ለምሳሌ አቡነ ዘበሰማያት ረጅም ዓመት ሊፈጅብህ ይችላል። አባታችን ምንድን ነው ስትለው አያልቅም። ሰማያት ስትል ምንድን ነው ስትል ረጅም በቃ የማመስገንና እንትን። ይሄ እንግዲህ ገና የስጋ ደረጃ ነው። ወደ ሁለተኛው ደረጃ ላይ ስትሸጋገር የነፍስ ንጽህና ደረጃ ላይ ይገባል። እዛ ላይ 4 ደረጃዎች አሉ። አንብ የሚባል ደረጃ ላይ የማልቀስ ሀብት ማለት ነው። ለምሳሌ እርጥብ እንጨት እሳት ውስጥ ብትከት ፍሙ ሲንቀለቀል በውስጡ ምን ይሆናል? ፈሳሹ ይወጣል። እና ይሄ በእግዚአብሔር ፍቅር ልባቸው ስለሚቃጠል የማልቀስ ሀብት ምንም ማያቋርጥ ጅረት። ግን ይሄ ፊትን የሚያጠቁረው ለቅሶ አይደለም። አሁን የኛ ለቅሶ በጣም አስቀያሚ ነው። ፊት ያበለዛል። አሁን እነዚህ ግን እያለቀሱ ብታያቸው ፊታቸው ያበራል አይነት ነው። ይለያያል። ቀጥሎ ያለው 5ኛው ኩነኔ የሚባል ማዕረግ አለ። ኩነኔ ማለት መኮነን ማለት አይደለም። ኮነነ ማለት ገዛ ማለት ነው። እና እዚህ ላይ የበላይነቱን ነፍስ ስጋን ኮንትሮል ታደርጋለች። አሁን ስጋችን ነው አይደል ልባችን። እዚህ ላይ ደረጃ ስትደርስ ግን ነፍስ ነው ስጋን ቀጥ አድርጎ ይዛል ማለት ነው። ከዛ ፍቅር የሚባል ደረጃ አለ። ይሄ ደግሞ ትልቁ ነው። ፍቅር የልብ ነው። ከልቧ ፈቀረ ይባል የለ። ሁሉንም መውደድ መቻል። ይሄ ማንችለው ከባድ ነገር ነው። በቃ ሁሉንም መውደድ። አሁን በዓለማችን እንደምታየው በጥላቻ የታወረ ነው። ሃይማኖት አምላኪም ነው የምትለው አንዱን እየጠላ በጣም የሚያስጠላ ነገር ነው አይደለም የምታየው ጥላቻ። ያ ግን እዚህ ላይ ግን ለሁሉም መጸለይ፣ ሁሉንም እኩል አድርጎ መውደድ። አሁን እግዚአብሔር ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል፣ ቸር ነው። ይህንን ደረጃ እዛ መድረስ ነው። ከዛ ትልቁ ስቴፕስ ደግሞ 7ኛው ሁሰት። ይሄ መንቀሳቀስ። ሁሰት ማለት አንድ ቦታ ሆነ ረጅም ርቀት ማየት። አሁን ለምሳሌ ሪሞት ቪዊንግ ምናምን ይለውታሉ። ግን በዚህ ደረጃ ስትሄድ ግን ትግል አይደለም፣ ከእግዚአብሔር በሚሰጥ ጸጋ። ለምሳሌ አንድ ቦታ ሆነ ዓለም ላይ የሚደረገውን ነገር ማወቅ። ለምሳሌ በቅዱስ መጽሐፍ ላይ ኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረውን ምክር ያውቅ ነበር አይነት ነው። ይሄ በጣም እንቅስቃሴ ሞሽን ያለበት ነው። ምክንያቱም ሆሎግራፊክ ዩኒቨርስ ነው። በእግዚአብሔር ኃይል ሁሉም ነገር ከሁሉ ነገር ጋር ተገናኝቷል። ያውቁታል። እዚህ ላይ ስትደርስ ነው ገና የመጨረሻውና ትልቁ ደረጃ 3ቱ ናቸው። እሱ የልቡና ንጽህና ነው። ያ በቃ እዚህ ላይ ትልቅ ነው ደረጃው። ንጻሬ መላእክት ይባላል። መላእክትን ማየት የበፊቶቹ ያሉ፣ እነዚህ ግን ዓለማቸው ውስጥ ገብተው ማለት ነው። ልዩነት አለው። ኳንተም ሜካኒክስ ብትለው ምናምን ብትለው ትንሽ ብርሃን አየን እንዲያየን። ይሄ ግን ኢንጂሊክ ወርልድ ውስጥ ገብቶ
አብሮ ፕሬዝ የማድረግ የማመስገን ገብቶ ማለት ነው እዛው። ይሄ በጣም ትልቅ ከባድ ነው፣ ብርሃን ዓለም ውስጥ መግባት ማለት ነው። ቀጥሎ ተሰጥሞ የሚባል አለ። ተሰጥሞ ማለት ምሳሌ አሳ ውቅያኖስ ውስጥ ወር ባህር ውስጥ ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ነው። ይሄ በጣም ከባድ ነው፣ የመጨረሻው ደረጃ ሊደረስ ነው እና እዚህ ላይ ሲደርሱ ኢቭን አጋንንት አያዩአቸውም፣ ይሰወራሉ። በቃ ከዛ እንትን የመጨረሻው ግን ከወይነ እሳት የመሆን ደረጃ መድረስ። ተዋሲያን ልብስ ላይ ቢያርፍ ይቃጠላል፣ አንተ እሳት ነህ ለሱ ማለት ነው። እንግዲህ ስጋ የለበስክ ስትሆን ምድራዊ ስትሆን እንደ ሰማያዊነትን መላበስ ማለት ነው እና አምላክን የማየት ደረጃ የመጨረሻ ደረጃዎች አሉና በስጋ በነፍስ በልቡና አድርገው መጽሐፉ ላይ 37 አልፋ 73 ላይ ለሶስቱን ከፍያቸዋለሁ፣ አንባቢያን ያንብቡት። ግን 10 ደረጃዎች አሉ። ትልቁ ነገር ያ ነው እና ሰው ደግሞ 22ኛ ፍጥረት ነው። ሰው 22 ሲደመር 10 32 ነው። ስለዚህ የጥበብ ኮድ 32 ነው። ይሄ ኮድም አለው ፓስወርድም አለው እንደማለት ነው።